የታሻ ማንሮ አስገራሚ የሕይወት ጉዞ በአማርኛ። አየር ማቀዝቀዣ በሌለው ጋራዥ ውስጥ ፀጉር ትቆርጥ ነበር። የደንበኛው ባል በድንገት ገብቶ እየሳቀች "ይሄ ነው ሳሎን የምትዩ?" ብሎ ተሳለቀባት። "ይህ በጣም ያሳዝናል" አላት። ያ ጋራዥ ግን አቅሟ የሚፈቅደው ብቸኛ ቦታ ነበር። ምክንያቱም የቀድሞ ባለቤቷ በስሟ በምስጢር ያወጣውን $85,000 ዕዳ ጥሎባት በመሄዱ ነበር። በዚህም ምክንያት በ24 ዓመቷ የኪሳራ አዋጅ አወጣች። ማንኛውም ባንክም ሆነ የፀጉር ቤት በብድር ውጤቷ የተነሳ ሊረዷት ፈቃደኛ አልነበሩም። ስለዚህ ታሻ ያገለገለ ወንበር በ$50 ገዝታ በሂውስተን በሚገኝ ጋራዥ ውስጥ በቅጡ በማይሰራ የሙቀት ማቀዝቀዣ እየታገዘች በ$10 ፀጉር መቁረጥ ጀመረች። ልጆቿ እርካሽ የሚገዛ ኑድል ይመገቡ ነበር፣ እሷም አንዳንዴ ሳትበላ ታድር ነበር። ነገር ግን ሥራዋ ጥሩ ስለነበር ሰዎች ተመልሰው ይመጣሉ። ደንበኞቿም ለሌላ ሰው በመንገር ሥራዋን ያስተዋውቁላት ነበር። ክፍያውም ከ10 ወደ 25 ከዚያም ወደ $50 አደገ። በመጨረሻም ታሻ የራሷን ዋና መሥሪያ ቤት በሂውስተን መሃል ከተማ ከፈተች። ዛሬ 12 ወንበሮችና 30 ሠራተኞች አሏት። ያን ጊዜ ያፌዘባት ሰው ሚስት አሁንም በየ6 ሳምንቱ ወደ እሷ ትመጣለች። ዛሬ ግን ታሻ ለአንድ የፀጉር ቁርጥ $400 ታስከፍላለች።